በዚያ የባልካን ቀጠና ውጥረት እንደ አዲስ መቀጣጠል ጀምሯል። በሰሜናዊ ኮሶቮ የግጭት አደጋ እያንዣበበ ነው ተብሏል። በተሽከርካሪ ታርጋ መነሾ የተፈጠረው ውጥረት ሰርቢያንና ኮሶቮን ዳግም ወደ ለየለት ጦርነት እንዳይወስዳቸው ተሰጥቷል። ከአሁን ቀደም የኮሶቮ መንግስት በሰሜናዊ ኮሶቮ የሚኖሩ ብሔረ ሰርቢያውያን የተሽከርካሪ ታርጋ ቁጥራቸውን በኮሶቮ ታርጋ እንዲቀይሩ አስገዳጅ ፖሊሲ ሲያወጣ ነበር ተቃውሞ መቀስቀስ የጀመረው። በቅርቡ በሰሜናዊ ኮሶቮ አንድ ሰርቢያዊ ፖሊስ መያዙ ደግሞ በኮሶቮ መንግስት እየተገለልን ነው ለሚሉ ብሔረ ሰርቢያውያን ተጨማሪ የቁጣ ምንጭ ሆኗል። አሁን ከሰርቢያ ጋር በሚያዋስኑ የሰሜናዊ ኮሶቮ አካባቢዎች በኮሶቮ ሰርቢያውያን አማካኝነት መንገዶች ተዘግተው ቀጥለዋል። የኮሶቮን መገንጠል ያልተቀበለችው ሰርቢያና የኮሶቮ መንግስት እርስ በርሳቸው ሲካሰሱ ሰንብተዋል። ኮሶቮ ከሰርቢያ ከተገነጠለች ጀምሮ ውስጡን የሚብላላ ቂምና ጥላቻ ነግሶ ቆይቷል ነው የሚባለው። ሰሞኑን መቀጣጠል የጀመረው አለመረጋጋት ከ23 ዓመታት በፊት የተፈጠረውን አስከፊ ጦርነት እንዳይደግም ሀገራት ማስጠንቀቂያ እየሰጡ ናቸው። 2 ሚሊዮን ከሚጠጋው የኮሶቮ ህዝብ ውስጥ 6% የሚሸፍኑ ሰርቢያውያን አሁንም የኮሶቮን ሉዓላዊ ሀገርነት አይቀበሉም። 90% የሚሆኑት የኮሶቮ ዜጎች አልባኒያውያን ናቸው። የኮሶቮ መንግስት መድሎን ይፈጽምብናል የሚሉት እነዚሁ የኮሶቮ ሰርቢያውያን በሰርቢያ መንግስት እንደሚደገፉም ይነገራል። በእርግጥ የሰርቢያው ፕሬዝዳንት አሌክሳንደር vučić አሁን የተፈጠረው አለመረጋጋት ወደ ከፋ ቀውስ እንዳይለወጥ ስክነት ያስፈልጋል ሲሉ መክረዋል። What is important? ለአልባኒያውያንም ሆነ ለሰርቢያውያን የሚጠቅመው ሰላም ነው። ሁኔታውን ለማረጋጋት መስከን ያስፈልጋል። ሰርቢያውያን ለጸባጫሪነት እንዳይገፋፉ መልእክቴን አደርሳለሁ። Not to fall for provocations. የኮሶቮ መንግስት የተደራጁ ሰርቢያውያን በኮሶቮ ፖሊስ ላይ ጥቃት እየፈጸሙ ነው ሲል ከሷል። የኮሶቮ ጠቅላይ ሚኒስትር አልቢን ኩርቲ በአካባቢው የሚገኙ የኔቶ ሰላም አስከባሪዎች ጸጥታ ያሰፍኑ ዘንድ ጥያቄ አቅርበዋል። በኮሶቮ የሰፈረው ሰላም አስከባሪ ኃይል ተልዕኮው በአካባቢው ጸጥታን ማስፈን ነው።